ሰላም እንዴት ናችሁ? ኬክ አብረን ስራ የዩቲዩብ የሀረግ ቤተሰብ እንዴት ናችሁ? ሰላም ዝት እየበላችሁ እና እዚህ ጋር የተጠቀምኩ ሁለት እንቁላል፣ አንድ ኩባያ ሱካር፣ አንድ ማንኪያ ካሜራ ጨምራለሁ። እንደዚህ እነሱ እንደዚህ እንደ ክሬም እስከመቀየር ድረስ መቦካት አለባችሁ። ከዛ እንደዚህ ሽት አድርጋችሁ ከማሰላችሁ በኋላ አንድ ላይ ከሆነ በኋላ ቼክ ታደርጋላችሁ። ከዛ አንድ ኩባያ ወተት ትጨምራላችሁ። አንድ ኩባያ ዘይትና ካሜራ ትጨምራላችሁ። ከዛ በጣም ጥሩ ሁኔታ ላይ ኬክ ይሰራል ማለት ነው። ቤተሰቦቼ እኔ ስለተጠቀምኩ ከዛ እኔ የተጠቀምኩ አንድ ኩባያ ግማሽ ዱቄት ጨምሬያለሁ። ዱቄቱ የፍርኖ ዱቄት መሆን አለበት። የፍርኖ ዱቄት ጨምሬያለሁ አንድ ኩባያ ግማሽ። ከዛ እንደዚህ አማሰኩ። እሱም ራሱ እንደ ክሬም እስከመቀየር ድረስ እኔ በማሽን ነው የሚመጣው። እናንተ በእጅ መጠቀም ትችላላችሁ። ይኸው እዚህ ጋር ቼክ ማድረግ አለባችሁ። እና እኔ ካሜራ ጋር ብዙ ለእናንተ ማሳየት አልተመቸኝም። ዘይት እዚህ ጋር ጣብ አድርጋችሁ ኬኩን ማስቀመጠው ቦታ እንደዚህ ታስተካክላላችሁ። ከዛ በኋላ 15 ደቂቃ ምናምን ታስቀምጣላችሁና ማስቀመጠው አላሳየም፣ ይቅርታ። ከዛ በኋላ እዚህ ላይ ትጨምራላችሁ። ከዛ እዚህ ጋር የተጠቀምኩ ምንድነው ካላችሁ ሱካርና ውሃ በኋላ ኬኩ ከወጣ በኋላ በላይ ልቀባ ብዬ እንደዚህ ከወጣ በኋላ ቅድም የተጠቀመን ከውሃ ጋር ትንሽ ሱካር የተጠቀመን በላይ እንደዚህ ይቀባለን። ከዛ በጣም ውበት ይሰጣል፣ ለእናንተ ጥቅም ይሆናል የምለው ላይ ነው እኔ የመጣው። ከተቻላችሁ አቅም ሰርታችሁ እስኪ ቤት ውስጥ ሰርታችሁ ተጠቀሙ። በጣም ይጣፍጣል። በቡና ቁርስ፣ ኬክ፣ ሻይ ጋር ለልጆች በጣም ይጣፍጣል። በዚህ ሱካር በዛ ሳታርጉ መስራት ትችላላችሁ። በጣም ይጠቅማልና በጣም ወዳቸዋለሁ። እዚህ ጋር እስኪ ልቀምስ እና በጣም ይጣፍጣል። እስኪ ልቀምስ። ሱካር አላበዛ አላረኩም።